እነገሌ ላጠፋ ነው አለኝ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ፓርቲያችንም ነጻነትን፣ እኩልነትን፣ ወንድማማችነትን እንደ መርህ አድርጎ የሚንቀሳቀስ ነው። ይሄ ነጻነት ደግሞ ከአባላቱም ይጀምራል ማለት ነው። ፓርቲው ፕሮግራም አለው፣ ፓርቲው ፍልስፍና አለው፣ ፓርቲው ፖሊሲ አለው። በዚህ መንገድ አንቀጥልም። ብልጽግና ከሆነ ሰው ብልጽግና መሆን አለበት። ብልጽግና ካልሆነ ደግሞ ወደሚመለከተው ወደሚመስለው አካል መሄድ አለበት። አሁን ግን ያልጠሩ ነገሮች አሉ። እስኪጠሩ አንዳንድ ችግሮች ሊገጥሙ ይችላሉ። ከዛ ውጭ ግን ከብልጽግና ሐሳቤ የተቃረኑ እነሱ ብልጽግናን የማይመስሉ እሱ ያው ቅድም ባልነው መሰረት ብልጽግና ያልሆኑ የብልጽግናን ኮት የለበሱ ወደፊት የሚጠሩ ናቸው። እንደ በግኑሪ ተብዬ እንደ ምንድነው ምኖረው የምድር ጫውነሽ ተብዬ ጣይመስ የኔ እንዴት ነው የኔ ባሪ የኔ ሰባይ እንደ በግኑሪ ተብዬ እንደ ምንድነው ምኖረው የምድር ጫውነሽ ተብዬ ጣይመስ የኔ እንዴት ነው